بسم الله الرحمن الرحيم الحمد لله رب العالمين وصلى الله على سيدنا محمد وعلى آله وأصحابه أجمعين أما بعد بالله سبحانه وتعالى صفات زوريا عند ጥያቄ ነበረ እሱም ምንድነው የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን መሰረት በማድረግ አህሉ ሱነቲ ወልጀማዓ አላህ ስብሓነሁ ወተዓላ ከሌሊቱ 1/3 ሲቀር ኢላ ሰማኢ ዱንያ ማለትም ወደኛ ወደምትቀርበው ሰማይ አላህ ስብሓነሁ ወተዓላ እንደሚወርድ ሁላችንም እናውቃለን ሰምተናል። ይሄ ነው የአህሉ ሱና ወልጀማዓ ዐቂዳ። ይህንን መሰረት በማድረግ የጠየቁት ጥያቄ ምንድነው? ይህንን አላህ ስብሓነሁ ወተዓላ ወደ ሰማይ ዱንያ የሚወርደው አወራረድ ኬፍያ አለ ወይ? አኳኋን ወይንም ሁኔታ አለ ወይ? ጠቅለል ባለ ሁኔታ ብዬ ጠይቄ ነበረ። አንዳንድ ወንድሞቻችን እህቶቻችን አይ የለውም ብሏል። አንዳንዶቹ ደግሞ አይ አለ ብሏል። ጥያቄው ጠቅለል ባለ ሁኔታ መጀመሪያ ናም عنده كيفية አላህ ስብሓነሁ ወተዓላ ኬፍያ አለው በንዙል ጊዜ ወይም ሲወርድ ማለት ነው። ነገር ግን ያንን ኬፍያ እኛ አናውቀውም። አላህ ስብሓነሁ ወተዓላ ያንን ኬፍያ ግን ያውቀዋል። ሐቂቀተን ኬፍያው አለ፣ ነገር ግን ያንን ኬፍያ ደግሞ እኛ አናውቅም። ለምንድነው? አላህ ስብሓነሁ ወተዓላ የመጀመሪያው ምክንያት ምንድነው? ለይሰ ከሚስሊሂ ሸይ አላህ ስብሓነሁ ወተዓላ የእሱ አምሳያ የእሱ ቢጤ የለም። ሌላው ደግሞ አላህ በቁርአኑም በነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸውም አልነገሩንም። ስለዚህ ይህንን በተመለከተ እኛ ልንደርስበት አንችልም። ሁኔታው ማለት ነው አኳኋኑ ኬፍያውን እኛ አንደርስበትም እንጂ ወይንም እኛ አናቅም እንጂ ወላኪን ኬፍያ አለው። ምንድነው ማለት ነው? አንድ ነገር ኬፍያ የሌለው ከሆነ አንድ ነገር የለም ማለት ነው። ፊል አስል የለም ወይንም ወደ የለም ወደ ማለት ይወስደናል ማለት ነው። ስለዚህ ወደ ታዕጢል ይወስደናል። ኑስቢቱ ሊላሂ ስብሓነሁ ወተዓላ ኑዙል ወላኪን ሃዛ ኑዙል የሊቁ ቢጀላሊህ አላህ ስብሓነሁ ወተዓላ ያውቃል። አላህ የሚገባው ኑዙል ይወርዳል። ስለዚህ በዚህ አይነት ሁኔታ ማወቅ መቻል አለብን። በተመሳሳይ ሁኔታ ደግሞ አላህ ስብሓነሁ ወተዓላ አርሽ ላይ መሆኑን ከዚህ ጋር የተያያዘ ነው። ማለት ምን ማለት እንችላለን ወይም ምን ማለት አለብን? በአጠቃላይ ማመን አለብን አላህ አርሽ ላይ ነው። ነዓም። ነገር ግን በምን አይነት ሁኔታ ነው አርሽ ላይ የተደላደለው ስንል ሁኔታውን አናቅም እኛ። ላ ነዕሪፉ ኬፍያ ወላኪን ኬፍያ አለው። ነዓም አለው። ስለዚህ ኢስቲዋኡን የሊቁ ቢጀላሊህ ብለን መመለስ አለብን። በዚህ አይነት ሁኔታ ነው ይህንን የአስማኡላህ ስብሓነሁ ወተዓላ የአላህን ሲፋትን ማረጋገጥ ማወቅ ያለብን። ይህንን ጥያቄ ያመጣሁበትን ምክንያት ከመግለጼ በፊት ኢማሙ ማሊክ አብዛኞቻችሁ እንደምታውቁት የሆነ ሰው መጥቶ አላህ ስብሓነሁ ወተዓላ አርሽ ላይ ተደላድሏል፣ ኢስተዋል አርሽ ሆኗል፣ ከይፈ እንዴት ነው የተደላደለው ብሎ ጠይቆት ነበረ። ያ መልስ ኢማሙ ማሊክ የመለሰው ስንመለከት እዛ ውስጥ መልስ እናገኛለን። በመጀመሪያ ደረጃ ምንድነው? አልኢስቲዋኡ ገይረ መጅሁል አለው። ኢስቲዋ ያልታወቀ ነገር አይደለም፣ የታወቀ ነገር ነው። አለ ሐቂቃ ነው። ኬፍያ አለው። ቢኒስበቲ ማን? ቢኒስበቲ ላህ ስብሓነሁ ወተዓላ አላህ ያውቀዋል ያንን ኬፍያ። ወልከይፉ መጅሁል። ኬፍያ ደግሞ ስንመጣ መጅሁል ነው። ቢኒስበቲ ማን? ቢኒስበቲ እኛም በተመለከተ የሰው ልጅ በተመለከተ ምንድነው? አናውቀውም፣ ልንደርስበት አንችልም። ስለዚህ ምንድነው? ኬፍያው መጅሁል ነው። ነገር ግን ያም ሆኖ ኬፍያ ባለማወቃችን ያንን ነገር እንዳናምን ሊወስደን አይገባም። ቀጠል በማለት ምንድነው ያሉት? ወልኢማኑ ቢሂ ዋጅብ። አላህ ያውቀዋል፣ እኛ ግን አናውቅም ኬፍያዋን። ያንን ኬፍያ ባለማወቃችን ምክንያት መካድ የለብንም። ማመኑ ምንድነው? ግዴታ ነው ማለት ነው። ይሄ ነው እንግዲህ ከአሻሪያዎች አህለ ሱና ከሚያለያዩ ነገሮች አንዱ ነው። እነዛ የአሻሪያዎች ተከታይ የሆኑት እንደና አህባሽ ማለት ነው። አልኢማኑ ቢሂ ዋጅብ ብሏል ኢማሙ ማሊክ። ምንድነው ማለት ነው? ማመን አለብን። ኢስቲዋ
አላህ ሱብሓነሁ ወተዓላ አርሽ ላይ መደላደሉ ማመን አለብን። ወከዛሊከ እነዛ አህባሾች هذا النزول ይህንን አላህ ወደ ሰማይ ዱንያ መውረዱንም ያስተባብላሉ። ስለዚህ እኛ ምንድነው ማመን አለብን። ወላኪን والسؤال عنه بدعة ነገር ግን መጠየቁ ቢድዓ ነው አሉ። ምኑ መጠየቅ? እዚች ጋር ነው ነጥቡ በደንብ ማየት አለብን። መጠየቁ ቢድዓ የሆነ ምንድነው? ከይፍያው ነው። በመሰረቱ እኛ ስለማናቅ ጠያቂው ይሄ ነበር የጠየቀው። ከይፍያው እንዴት ነው እስቲዋ ሲባል አርሽ ላይ ተደላደለ ሲባል እንዴት ነው ከይፍያው እስኪ ብሎ መጠየቁ ቢድዓ ነው። ቢድዓ ማለት ምን ማለት ነው ያ ጀማዓ? ይሄንን የቁርአን አንቀጽ ማለት ነው። አላህ Subhanahu Wa Ta'ala አርሽ ላይ መኖሩን የጠቀሰው አንቀጽ ውስጥ ለሰሃቦች ሲያስተምራቸው ሰሃቦቹም አልጠየቁም። ስለ ኑዙል ሐዲስ ነብያችን ሲናገሩ ሰሃቦቹም አልጠየቁም። እንዴት ነው ኑዙሉ? እንዴት ነው እስቲዋ ብሎ አልጠየቁም። ስለዚህ እነሱ ያልጠየቁትን ነገር እኛ መጠየቅም የለብንም። ምንድነው ቢድዓ ነው የሚሆነው ማለት ነው። ስለዚህ ከይፍያውን አናቅም፣ ከይፍያውን መጠየቅም የለብንም፣ ቢድዓ ነው ማለት። ታዲያ ምንድነው ያለብን? ጠቅለል ባለ ሁኔታ እነ አህሉ ሱነቲ ወልጀማዓ يؤمنون أن الله سبحانه وتعالى ينزل إلى سماء الدنيا الله ودا سماء الدنيا يوردال كل ليلة مالتنا عند سوستنا سكر ولكن هذا النزول يعرفه الله سبحانه وتعالى الله يقوى الكيفية إن يقن أناكم بزينة هنيتا تقلل باله هنيتا مامن ما يشعل اللبن بزينة بلاي أشاعراوش ينسو تكتا يحباشوش يسساساتوبت نتب ወይንም ሰዎችን የሚያሳሳቱበት ነጥብ ይሄ ስለሆነ ሁላችንም በደንብ ማወቅ አለብን። በሌላ አጋጣሚ ይሄን ነጥብ ኢንሻአላህ ተዓላ እንመለከታለን። ሰላም አለይኩም ወራህመቱላሂ ወበረካቱ።